ሰላም የሴና ክሪፕቶ ቻናል ቤተሰቦች፣ በዛሬ ቪዲዮ በጣም ምርጥ የሆነ አሪፍ ገንዘብ ልንሰራበት የምንችልበትን ፕላትፎርም ይዤላችሁ መጥቻለሁ። ይሄኛው አፕሊኬሽን ሚፓስ ይባላል። የራሳቸው የሆነ ቶኬን አላቸው። ይሄኛው የነሱ ቶኬን አንድ ሚፓስ ቶኬን አሁን ባለው ፕራይስ እንደምትመለከቱት ከ7 እስከ 9 ዶላር እየተሸጠ ይገኛል። ከ0.1 ጀምሮ ያላችሁትን የሚፓስ ቶኬን እዚሁ ላይ በቀላሉ መሸጥ ትችላላችሁ። የሸጣችሁትን ደግሞ ቀጥታ ወደ ባይናንሳችሁ ይገባል ላችኋል ማለት ነው። ባይናንስ አካውንት ያሌላችሁ ሰዎች እኔ ራሴ በኢትዮጵያን ብር ወደ ፈለጋችሁበት አካውንት ገንዘባችሁን በመላክ እኔ ራሴ ገዛችኋለሁ። እንዴት ለኔ እንደምትሸጡ በሂደት አሳያችኋለሁ ማለት ነው። በዛሬ ቪዲዮ እንዴት አድርጋችሁ ሚፓስ ላይ ገንዘብ እንደምትሰሩና ሚፓስ ላይ ለመስራት ምን እንደሚያስፈልጋችሁ ሁሉንም ኢንፎርሜሽን እዚሁ ቪዲዮ ላይ ያሳያችኋለሁ። ቪዲዮን በትክክል እስከ መጨረሻ ማየታችሁን እንዳትረሱ። ቀጥታ ወደ ቪዲዮ። አፕሊኬሽኑን ዳውንሎድ ለማድረግ ቀጥታ ወደ ቴሌግራማችሁ በመሄድ እንደዚህ ሴና ክሪፕቶ ብላችሁ ሰርች ስታደርጉ ይሄን ሎጎ ያለው ቴሌግራም ቻናል ይመጣላችኋል። ከዛ እዛ ውስጥ ስትገቡ ኢንቪቴሽን ኮድ እና ሊንኩ አለ፣ ወይንም ደግሞ እዚህ ዩቲዩብ ዲስክሪፕሽን ወይንም ደግሞ ኮሜንት ላይ አስቀምጥላችኋለሁ፣ ሁለቱንም ኢንቪቴሽን እና ሊንኩንም ማለት ነው። ከዛ አሁን ይሄኛውን ሊንክ ስትጫኑት ይሄን ወደዚህኛው ዌብሳይት ይወስዳችኋል። እዚህ ጋር ሬጂስተር አድርጋችሁ ከጨረሳችሁ በኋላ ዳውንሎድ ብታደርጉት አሪፍ ነው። ግራ ስለመገባችሁ አሁን ማሳያችሁ አፕሊኬሽን ዳውንሎድ ካደረጋችሁ በኋላ እንዴት እንደምትከፍቱ ነው። አሁን ዳውንሎድ ለማድረግ ሬጂስተር ነው ከምለው ስር ዳውንሎድ ሚፓስ የሚለውን ቦታ ጋር አንድ ጊዜ ትነኩታላችሁ ማለት ነው። ከዛን ይሄ ነገር ያመጣላችኋል። እዚህ ጋር ጉግል ፕሌይ የሚለው ቦታ ጋር አንድ ጊዜ ትነካላችሁ። ከዛ እንደዚህ ወደ ፕሌይ ስቶር ይወስዳችኋል። እናንተ ከፈለጋችሁት ፕሌይ ስቶር ላይ ቀጥታ ሚፓስ ብላችሁ አፕሊኬሽኑን ዳውንሎድ ማድረግ ትችላላችሁ ማለት ነው በዚህ መልኩ። ከዛ አፕሊኬሽኑ ኢንስቶል እስከሚደረግ ድረስ ትጠብቃላችሁ። አፕሊኬሽኑን ኢንስቶል ማድረግ በጣም ቀላል ነው። አከፋፈቱ ላይ ደግሞ በጣም ጥንቃቄ ማድረግ አለባችሁ። አሁን ማሳያችሁን ቪዲዮ በትክክል ሁሉንም ቦታ ማየት አለባችሁ ማለት ነው። አፕሊኬሽኑ ኢንስቶል አድርጎ ጨርሷል። አሁን በስነ ስርዓት ማየት አለባችሁ። ከዚህ ጋር ነው ማለት ነው። አሁን ኦፔን እንለዋለን ማለት ነው። ከዛ እንደዚህ ይሄን የሚመስል ፔጅ ያመጣልናል። ክሊክ ቱ ኢንተር የሚለው ቦታ ጋር አንድ ጊዜ እናከዋለን ማለት ነው። ከዛን እዚህ ጋር ሳይን አፕ ነው የሚለው ቦታ ጋር አሁን የሚያሳያችሁ ቦታ ላይ አንድ ጊዜ ትነካላችሁ ማለት ነው። እሱን ስትነኩት እንደዚህ ሁለት አማራጭ ያመጣላችኋል። ኢሜል ኦር ሞባይል ነምበር የሚለውና ጉግል አካውንት የሚለው ይመጣላችኋል። ጉግል አካውንት የሚለውን ከነካችሁት ከዛ የእናንተን ኢሜል ያስመርጣችኋል። ከዛ ከነዛ ኢሜሎች አንዱን መርጣችሁ ማስገባት ትችላላችሁ፣ ወይንም ደግሞ ራሳችሁ በእያንዳንዱ ፊደል እዛ ላይ በመጻፍ ማስገባት ትችላላችሁ ማለት ነው። ኢሜል የሚለውን ከመረጣችሁ በኋላ እዚህ ጋር ኢንተር ዩር ኢሜል የሚለው ቦታ ጋር የራሳችሁን ኢሜል እንደዚህ ታስገባላችሁ። ከዛ በኋላ ፕሊስ ኢንተር ቬሪፊኬሽን ኮድ ይላል። ሶ ቬሪፊኬሽን ኮዱን ለማግኘት ኮድ የሚለው ቦታ ጋር ትነካላችሁ። ከዛ እንደዚህ ያመጣላችኋል። ይሄን ነገር ወደዚህ ትስቡና እዚህ ባዶ ቦታ ላይ ታስገባላችሁ። ከዛ በኋላ ትንሽ ሎድ ያደርጋል። እንደዚህ ኢሜሉ እዛ ላይ ይላክላችኋል ማለት ነው። ከዛ ቬሪፊኬሽን ኮዱን እንደተላከልን ለማየት ወደ ጂሜል አካውንታችን እንሄዳለን። ከዛ ሚፓስ የሚል እንደዚህ ሜሴጅ ይመጣላችኋል። እዛ ውስጥ ገቡና ወደ ላይ ስክሮል በማድረግ ይሄን 6 ዲጂት የሆነን ኮድ ቬሪፊኬሽን ኮድ የሚለውን ኮፒ እናረጋዋለን ማለት ነው። ከዛም ወደ አፕሊኬሽኑ በመመለስ ኮፒ ያደረግነውን የቬሪፊኬሽን ኮድ እዚህ ላይ ፔስት እናረጋዋለን። ከዛ ሴት ሎጊን ፓስወርድ ይላል ከስር። እዚህ ጋር ማስገባት ያለባችሁ ድብልቅ የሆነ ትልቅ ፊደል ያለውና ትንሽ ፊደል ሲምቦል ቁጥር ቅልቅል አድርጋችሁ ታስገባላችሁ ማለት ነው የማትረሱትን። ከዛ በኋላ ኮንፈርም ፓስወርድ የሚለው ቦታ ላይ ራሱን ደግማችሁ እዛ ላይ ታስገባላችሁ ማለት ነው። ከዛ በመጨረሻ ኢንቪቴሽን ኮድ ይጠይቃችኋል። ኢንቪቴሽን ኮድ ግዴታ ነው። እንዲሁም እሱ ብቻ ሳይሆን ያለ ኢንቪቴሽን ከገባችሁ የመጀመሪያውን አንድ ሚፓስ ቶኬን ቦነሱን አታገኙትም ማለት ነው። ሶ ኢንቪቴሽን ኮዱን ለማግኘት ወደ ቴሌግራም ቻናላችን በመመለስ ኢንቪቴሽን ኮድ የሚለውን እዚች ጋር እቺን ኮድ ትነካላችሁ። ከዛ እሱ ራሱ ኮፒ ይደረጋል። ከዛ አሁን ወደ አፕሊኬሽኑ ትመለሱና ታስገባላችሁ። ወይንም ደግሞ ስክሪን የዩቲዩብ ስክሪን ላይ ያለውን ኮድ አስቀምጫለሁ፣ እሱን በትክክል እዛ ላይ ታስገባላችሁ ማለት ነው። ይሄን በትክክል ካስገባችሁ በኋላ አግሪ የሚለውን እዚች ጋር አንድ ጊዜ ትነካላችሁ። ከዛን ሳይን አፕ የሚሉን ቦታ ጋር አንድ ጊዜ ትነካላችሁ ማለት ነው። እዚህ ጋር ዋሌት አላችሁ ወይ ብሎ ይጠይቃችኋል። እናንተ አዲስ በገና እየገባችሁ ስለሆነ እዚህ ጋር አይ ዶንት ሃቭ ኤሚ አይዲ ዋሌት የሚሉን የመጀመሪያ ላይ ያለውን ትነካላችሁ። ከዛ በኋላ ይሄኛውን እዚህ ጋር የራሳችሁ የሆነ ፓስወርድ ታስገባላችሁ 6 ዲጂት።
ከዛ እሱን ድጋሜ ራሱን ቁጥር ታስገባላችሁ። ከዛ ኮንፈርም ትላላችሁ ማለት ነው። ኮምፕሊት የሚለው ቦታ ጋር አንድ ጊዜ ትነካላችሁ ማለት ነው። ከዛን እንደዚህ ያመጣላችኋል። ከዛ ባክአፕ ሜኖሚክ የሚለው ቦታ ጋር ትነካላችሁ። ከዛን 12 ቃሎችን ያመጣላችኋል። ይሄ ማለት የናንተ ዋሌት እንደ ድንገት ቢጠፋባችሁ ስልኩ እንኳን ቢጠፋ በዚህ 12 ቃሎች ዋሌታችሁ መመለስ ትችላላችሁ ማለት ነው። ሶ አሁን ይሄኛውን ኮፒ አድርጋችሁ ማይጠፋባችሁ ቦታ ላይ በስነ ስርዓት በኋላ ማግኘት የምትችሉበት ቦታ ላይ ታስቀምጣላችሁ ማለት ነው። እነዚህን 12 ቃል ለማንም መላክ የለባችሁም። ምስጢራዊ የሆነ ቦታ ማንም የማያይበት ቦታ ላይ ማስቀመጥ አለባችሁ። ለምን አንድ ሰው ይሄን 12 ቃሉን ካወቀ የናንተን ዋሌት በቀላሉ መውሰድ ይችላል ማለት ነው። ሶ እነዚህን ቃሉን አሪፍ ቦታ ካስቀመጣችሁ በኋላ አይ ሃቭ ባክድ የሚለው ቦታ ጋር ክሊክ ታደርጉና ባክአፕ ኮምፕሊትድ የሚለውን ቦታ ጋር አንድ ጊዜ ስትነኩት እንደዚህ ያመጣላችኋል። እናንተ ቃሉን ሴቭ እንዳደረጋችሁና እንዳላደረጋችሁ ቼክ ለማድረግ እንደዚህ አደበላልቆ ይጠይቃችኋል ማለት ነው። አምስተኛ ላይ ያለው ምንድነው እያለ ምናምን ይጠይቃችኋል። እናንተ ሴቭ ካደረጋችሁት ቦታ ላይ ያያችሁ በትክክል ፕሊስ ሴሌክት የሚለው ቦታ ላይ የሁሉንም በትክክል ካስገባችሁ በኋላ እንደዚህ ኮንፈርም የሚለው ይበራላችኋል። እሱን ኮንፈርም ትላላችሁ ማለት ነው። ኮንፈርም ካላችሁ በኋላ የዋሌቱን ስም እንድታስገቡ ጠይቃችኋል። እዚህ ጋር የፈለጋችሁትን ስም እዚህ ላይ ትጽፋላችሁ ማለት ነው። እኔ ዝም ብዬ ሴና ብያለሁ። እናንተም የራሳችሁ የሆነ የፈለጋችሁትን ስም ካስገባችሁ በኋላ ስታርት ትላላችሁ። ከዛ አሁን ተከፈተ ማለት ነው። አሁን ምን ቀረን? እንዴት ቬሪፋይ እንደምናደርግ አሳያችኋለሁ ማለት ነው። ቬሪፋይ ለማድረግ እዚህ ጋር አንድ ኤምኤስሲ ክሌም አድርጉ ይለናል። እዚህ ክሌም ነው የሚለው ቦታ ላይ አንድ ጊዜ እናከዋለን ማለት ነው። ከዛ እንደዚህ ቬሪፋይ የሚለውን ያመጣልናል። ቬሪፋይ ነው የሚለው ቦታ ጋር አንድ ጊዜ እናከዋለን ማለት ነው። እሱን ከነከም በኋላ ካንትሪ ሪጅን የሚለው ላይ ኢትዮጵያ መሆኑን ቼክ እናደርጋለን። ከዛ ኢትዮጵያ ላይ እንመልሳለን ማለት ነው። ኢትዮጵያ ካልሆነ ከዛ ላስት ኔም ላይ የአባታችሁ ስም ከአባታችሁ ስም ነው የምትጀምሩት። የአባታችሁ ስም በትክክል ታስገባላችሁ ከናሽናል አይዲ ላይ ያያችሁ። ከዛ ፈርስት ኔም የሚለው ላይ ደግሞ የራሳችሁን ስም ታስገባላችሁ ማለት ነው። እሱን አስገብታችሁ ከጨረሳችሁ በኋላ ጀንደር የሚለው ላይ ሴት ከሆናችሁ ኤፍ ላይ ታስቀምጣላችሁ። ወንድ ከሆናችሁ ደግሞ ሜል ኤም ላይ ታስቀምጣላችሁ። ከዛ አይዲ ታይፕ ይላል ናሽናል አይዲ ላይ ታረጋላችሁ። ፓስፖርት ካላችሁ ደግሞ ፓስፖርት ላይ ታረጋላችሁ። ከዛን አይዲ ነምበር ይጠይቃችኋል። አይዲ ነምበሩን ደግሞ ከራሳችሁ አይዲ ላይ ነው የምትሞሉት። አሁን እዚህ ጋር የሰመርኩበት ቦታ ላይ አለ አይዲያችሁን ስትገለብጡ። ከዛን ይሄንን አይዲ ነምበር ሳትሳሳቱ በትክክል እዚሁ ላይ ትሞላላችሁ ማለት ነው። እሱም ሞልታችሁ ከጨረሳችሁ በኋላ የአይዲ ምልክት ያለው ቦታ ላይ አንድ ጊዜ ትነካላችሁ። ከዛ ይሄንን አለው ትላላችሁ። ከዛ እንደዚህ በትክክል ይሄንን አይዲ ፎቶ ታነሳላችሁ ማለት ነው። እንደዚህ እኔ እንዳስገባሁት በስነ ስርዓት አይዲውን እንድታይ አድርጋችሁ ፎቶ ታነሳላችሁ። ከዛ በኋላ ባኩንም ወደ ገልብጣችሁ ኳላውንም በትክክል እንደዚሁ ታነሳላችሁ ማለት ነው። እኔ አሁን እንዳስገባሁት እንደዚህ በትክክል ጽፈቱ ምናምን እንዲታይ አድርጋችሁ በስነ ስርዓት ታነሳላችሁ። ፊት ለፊቱን እና ከኋላውን እንደዚህ ጥርት አድርጋችሁ ካነሳችሁ በኋላ አግሪ የሚለው ቦታ ላይ ትነኩና ኔክስት ትላላችሁ። ኔክስት ካላችሁ በኋላ ይሄን ቬሪፊኬሽን ያመጣላችኋል። ያንን ነገር ወደዚህ በመሳብ እዛ ባዶ ቦታ ላይ ታስገባላችሁ። ከዛ ኔክስት የሚለው ቦታ ላይ ትነካላችሁ ማለት ነው። ከዛን እዚህ ጋር ኔክስት ካላችሁ በኋላ የፊታችሁን አሻራ ትሰጣላችሁ። እዛ ላይ ጋይድ የምታረጋችሁ ሮቦት አለች። እሷን እያያችሁ ፊታችሁን በትክክል ታስገባላችሁ። ከዛ በኋላ እንደዚህ ኮምፕሊት የሚለውን ያመጣላችኋል። እሱን ስትጫኑት ቬሪፊኬሽኑ በ24 ሰዓት ውስጥ ይጠናቀቃል ይላል። ግን 24 ሰዓት ሳይደርስ ወዲያውኑ ቬሪፋይ ይደረግላችኋል ማለት ነው። አካውንታችሁ ቬሪፋይ ከተደረገ በኋላ ከዛ እንደዚህ አንድ ሚፓስ ቶከን እንደዚህ ይሰጠናል ማለት ነው። ይሄኛውን አንድ ሚፓስ ቶከን ማውጣት አንችልም። ማውጣት የምንችለው በኢንቫይት ያደረግነውና ዴይሊ ቼክን የሰራነውን ማውጣት የምንችለው። አሁን ኢንቫይት የሚለውን እንነካዋለን። እዚች ጋር አሁን ያሳያችሁ ቦታ ላይ አንድ ጊዜ ትነካላችሁ። ከዛ በኋላ እንደዚህ አንድ ሰው ኢንቫይት አድርጋችሁ ያ ሰው እንደናንተ ቬሪፋይ አድርጎ ከጨረሰ 0.1 ይሰጣችኋል ማለት ነው። 10 ሰው ኢንቫይት ካደረጋችሁ ደግሞ አንድ ኤምኤስ ሚፓስ ቶከን ታገኛላችሁ ማለት ነው። ሶ አሁን እሱን እንትን ለማድረግ እዚህ ጋር ሪፈራል ሊንክ አለ። ከስርም አይዲውን ብቻ መላክ ከፈለጋችሁ ኮዱን ብቻ ትልካላችሁ፣ ወይንም ደግሞ ከነ ሊንኩ መላክ ከፈለጋችሁ ላይ ያለውን ኮፒ አድርጋችሁ ትልካላችሁ ማለት ነው። አሁን እንደ ዴሊ ቼክን እንደምታደርጉ አሳያችኋለሁ። ክሌም ሪዋርድ የሚለው ቦታ ጋር አንድ ጊዜ ትነካላችሁ።
ከዛ በኋላ ቼኪን ቱዴይ የሚለው ቦታ ላይ አንድ ጊዜ እዚህ ጋር ትነካላችሁ ማለት ነው። ከዛን ውስጡ ላይ የተጻፈውን በትክክል እንደዚህ ራሱን ድጋሜ ታስገባላችሁ። ከዛ ኦን ቼን ዴይሊ ቼኪን ትላላችሁ። እዚህ ጋር ኮንፈርም እንድታደርጉ ያመጣላችኋል። እሱን ኮንፈርም የሚለውን ትነካላችሁ። ከዛም ፓስወርድ ይጠይቃችኋል። ቅድም ክሬት አድርጉ ያልኳችሁን እሱን ድጋሜ ታስገባላችሁ ማለት ነው። ከዛ በኋላ እንደዚህ ሎድ ያደርግና ኮንግራቹሌሽን ምናምን ብሎ እንደዚህ ያመጣላችኋል ማለት ነው። ከዛን እንደዚህ 0.001 ወደ ዋሌታችን ላይ ገብቷል ማለት ነው። እንደዚህ ያደረጋችሁ ነው ቼክ የምታደርጉ። በጣም የምትሰሩበት ኢንቫይቴሽን ስለሆነ ጓደኞቻችሁን ኢንቫይት አድርጉ። ሌላኛው ደግሞ ስቴክ የተደረገው ሚፓስ ቶከን ለምን ይጠቅማል የሚለውን ልንገራችሁ። እዚህ ጋር ስቴክ የተደረገው የሆነ ማይኒንግ እንደ ማይኒንግ የሆነ ነገር ይሰበስብላችኋል። ከዛ እሱን ደግሞ ከሰበሰበላችሁ በኋላ ስትፈልጉት እዚህ ጋር እሱን ነካችሁ ክሌም ትላላችሁ። ይሄ ዊዝድራው ይደረጋል ማለት ነው። ከስቴኪንግ ያገኛችሁትን ዊዝድራው ማድረግ ትችላላችሁ። ነገር ግን አንዱ ሚፓስ ቶከን ስቴክ የተደረገው ዊዝድራው አይደረግም ማለት ነው። የሰበሰባችሁትን ሚፓስ ቶከን እንዴት እንደምትሸጡት ሃይላይት አሳያችኋለሁ በቀጣው ቪዲዮ በደንብ ስለምሰራላችሁ። ከዛ እዚህ ጋር ኤክስፕሎር የሚለው ቦታ ላይ ትነካላችሁ። ይሄን ግሪን ምልክት ያለውን ትራንዛክሽን የሚለውን ሁለት ነገር አለው፣ ግን እናንተ ግሪን ያለው አሁን የሚያሳያችሁ ቦታ ላይ አንድ ጊዜ ክሊክ ታደርጋላችሁ። ከዛ እዛ ላይ ክሊክ ካደረጋችሁ በኋላ በሚፓስ ቶከን ሎጊን እንድታደርጉ ይጠይቃችኋል። ከዛ እሱን ሎጊን ካደረጋችሁ በኋላ እንደዚህ የአንድ ሚፓስ ፕራይስ ያሳያችኋል። ከላይ ደግሞ ባይ የሚል አለ፣ እንዲሁም ደግሞ ሲል የሚልም አለ ማለት ነው። ሶ አሁን በምትፈልጉት ፕራይስ እንደዚህ አሁን ይሄ ባይ ውስጥ ስገባ እንደምትመለከቱት በ7 ዶላር በ8 ዶላር እስከ 13 ዶላር ድረስ ያስቀመጠ ሰው አለ ማለት ነው። ከዛ እናንተ እንደዚህ አድርጋችሁ ፒ2ፒ ላይ ሲል ማድረግ ትችላላችሁ። አሁን እስቲ የሲል ውስጥ ገብተን እንየው። አሁን የሲል ውስጥ ስንገባ እንደዚህ የሲል ፕራይስ ያሳየናል፣ የሚሸጥበትን ፕራይስ ያሳየናል ማለት ነው። በ4 እስከ 5.83 ምናምን አለ። ከዛ ሲል የሚለው አንድ ጊዜ ትነካላችሁ። ፓይመንት አድሬስ ታስገባላችሁ። ካረንሲ ያስመርጣችኋል። USDT ትላላችሁ። ከዛ በኋላ ኔትወርክ ያስመርጥ። ይሄኛው ፒ2ፒ ፕሮሰስ የደበራችሁ ሰዎች በቀጥታ ለኔ መስጠት ትችላላችሁ። ሴና ክሪፕቶ ቴሌግራም ቻናል ላይ ሙሉ መረጃን አስቀምጥላችኋለሁ። እዛ ላይ ገብታችሁ ለኔ መስጠት ትችላላችሁ። በቀጣው ደግሞ እንዴት አድርጋችሁ እዚሁ ላይ ራሱ እንዴት እንደማሸጥ እንደምትችሉት እኔ ራሴ እየሸጥኩት በሪል አሳያችኋለሁ ማለት ነው። እስከዛ ድረስ ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። ይመቻል።